የቴዲ አፍሮ ስቱዲዮ በታጣቂዎች መሰበሩ ተነግሯል። ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮን አቡጊዳ የተሰኘውን ስቱዲዮ ሰብረው በመግባት ከስፒከር ጀምሮ እስከ ኮምፒውተርና ሌሎች በርካታ ቁሳቁሶች መውሰዳቸውን ዘሐበሻም ማምሻውን ምንጮቹን ጠቅሶ ዘግቧል። ታጣቂዎቹ የመንግስት ታርጋ ያለበት መኪና መያዛቸውንና አንዳንዶቹ የፌዴራል ፖሊስ ደንብ ልብስ ያጠለቁ መሆናቸውን አመልክቷል። ይሄ ዘገባ ስቱዲዮ እስከገባንበት ጊዜ ድረስ ከሚመለከተው የመንግስት አካል አልተረጋገጠም ወይም ማስተባበያ አልተሰጠም። ቴዲ አፍሮ ልክ የዛሬ ሳምንት ሐሙስ የለቀቀው አዲሱ አልበም በዩቱብ ብቻ ከ87 ሚሊዮን በላይ እይታን ሲያገኝ ዳስ ጣል የተሰኘው ዘፈኑ ለብቻው ከ15 ሚሊዮን በላይ በመታየት ከፍተኛ አድናቆት አትርፏል።